በገበያው ላይ ዘንድሮ ፋሲካ በዓል እንግዲህ የተለያዩ ከብቶች ለገበያ እየቀረቡ ነው። ከነዚህም ከብቶች መካከል የጅሩ ከብቶች ከፍተኛውን ዋጋ ይዘዋል። በተለያየ ጊዜ እንደሰማነው ከሆነ የጅሩ ሰንጋ በተለያዩ ገበያተኞች እንዲሁም ነጋዴዎች ዘንድ እጅግ በጣም ተፈላጊና ተወዳጅ እንዲሁም ስጋቸው ጣፋጭ ነው ተብሎ ነው የሚታሰበው። ታዲያ በዛሬው ዕለት ከቀረቡ በሬዎች መካከል ታዲያ እያንዳንዳቸው ከ300 ሺህ እስከ 800 ሺህ ድረስ የሚጠሩ በሬዎች ነበሩ። ከነዛ መሃል እዚህ በምስሉ ላይ የምትመለከቱት የጅሩ ሰንጋ በሆሳና ገበያ ላይ ለሽያጭ የቀረበ ሲሆን በዛሬው ዕለትም በ400 ሺህ ብር ተሽጧል። የሰንጋውን ባለቤት አቶ አንዳርጋቸው አባተ እንደሆኑ መረጃ ደርሶኛል። ከዛ ባሻገር በእለቱ ገበያ ደግሞ ከፍተኛ ዋጋ አውጥተው ነበር የተባሉት እነዚህ ሁለት በሬዎች ናቸው። ለሁለቱ በሬዎች 1.6 ሚሊዮን ብር እንደተከፈለ ነው የሰማሁት። ያ ማለት እያንዳንዳቸው በሬዎቹ በ800 ሺህ ብር ነው የተሸጡት። ከዚህ ባሻገር የተለያዩ እንዳልኳችሁ ከ350 ሺህ እስከ 800 ሺህ ብር ድረስ የሚሸጡ የከፍተኛ ዋጋ ሲሸጡ እንደዋሉ ነው የሰማሁት። ወገን ታዲያ በዚህ ሽያጭ ዙሪያ እናንተስ ምን ትላላችሁ? በትንሹ እኮ የአንድ የመኪና ዋጋ እየያዙ መጥተዋል በሬዎቹ። ለነገሩ ሞንደል ሲሉ ኤንትሬ ሲኖትራክ እንጂ የሚመስሉት እውነትም በሬ አይመስሉም። ምክንያቱም ደልደል ያሉ ናቸው። እኔ ብዙም የስጋ ወዳጅ አይደለሁም እንጂ ስጋ ወዳጆች እንዲሁ ራሱ ሳይታረዱ ሳያዩአቸው ምራቃቸውን የሚወጡ አሉ። የዚህን ቁርጥ መብላት ነበር የሚል አይጠፋምና ለማንኛውም የዘንድሮ የፋሲካ የበዓል ገበያ ምን ይመስል እንደነበር እስኪ ደግሞ ትንሽ ሹክ ልበላችሁ ብዬ ነው። ዋጋቸውን ስሰማ ትንሽ ገርሞኝ ስለነበር እስኪ እናንተም አጃይብ እንድትሉ ነው ያቀረብኩላችሁ። ለማንኛውም ይሄ ሳምንት የበዓል ሳምንት እንደመሆኑ እንግዲህ ከበዓል ጋር የተያዙ ሌሎችም መረጃዎች ሰሞኑን ማቀርብላችሁ ይሆናል። ለዛሬ ግን በዚህ ያበቃለሁ። መልካም ጊዜ።